ልንገር ኮምቦልቻ ኢሹ አካውንት ነበር እኔ አሁን በዛን ሰዓት በእኛ ውሳኔ ነው ትክክል ነው ውሳኔው ብዬ ነው ማምነው ገንዘብ ያስፈልገናል በቢያው ጦርነት ያደርግ ነው ገንዘብ ያስፈልገናል ተብሎ ባንኮች ውስጥ የነበሩ የግል ባንኮች አንንካ የመንግስት ግን መውሰድ አለበት የሚል ፖለቲካሊ ወሰንን እሺ እኔ እንደማቀው 4 ቢሊዮን ነው ኢሹ አካውንት ላይ ነበር ይሄን ማረጋገጥ ይችላል ብሔራዊ ባንክ ምክንያቱም የመጣልኝ ወረቀት አለ የጊዜው አስተዳደር ፕሬዝዳንት ኮንኩ በኋላ ምን እንደተፈጠረ ባንኮች ውስጥ ግለጹልን የሚል ኢሹ አካውንት ያለውን ገንዘብ እንዲሰበስቡ ከተመደቡት ሰዎች መሃል አንደኛው የግንባር አዛዥ የሚባለው ኃይለ ስላሴ በቢሊዮን በ100 ሚሊዮን የሚቆጠር ገንዘብ ነው የወሰደው ኢንፋክት 1 ቢሊዮን አካባቢ ነው የወሰደው እሱ ስር ተፍተፍ የሚሉ የሱ አገልጋዮች የሆኑ የተወሰነ ድርሻቸውን ይወስዳሉ አብዛኛው ሰው ከትግሉ ለትግራይ ህዝብ ህልውና ካለው ጥቅም አንፃር ብቻ ነው የተሳተፈው ገንዘብ ያገኝበታል ብሎ የተሳተፈ የለም እነዚህ ሁሉንም አይደለም በአንድ ላይ ማለት በዛ ውስጥ ይሄንን ያስተባበረ የነበረ ሰሞኑን በቁጥጥር ስር እንደዋለ ሰምቻለሁ ከውጭ ላይ ነበርኩት ሰምቻለሁ በራሳችን ጥናት እኔ አይደለሁም ያደረኩት ያን ጥናት ዶክተር ደብረጽዮን በሚመራው ጥናት ይሄ ሁሉ ዝርዝር አለ ተቀምጧል ዝርዝር ተቀምጦ ለምሳሌ ይሄ ኃይለ የሚባለው ሰው እኔ እንገር ኃይለ እንትን ብቻ አይደለም ይሰራው እኔ በማቀው በሚገባ ባረጋገጥኩት ሰነድም ጭምር የወርቅ ማሽኖችን ሲያስገቡ ነው ወርቅ የፖለቲካ አመራሩም ወርቅ እነዚህ ስምልህ ሰዎች የፌደራል ሰዎች ጋር ይነጋገራሉ ልንገር እዚህ ኃጢያቱ ብዙ ነው የፌደራል ሰዎች ጋር ማሽን ሲያዝባቸው እናንተን የመሰለ ሰው እኮ የለም ይያሉ የተለማመጡ ማሽን ላይ ስለቁ ይሞክራሉ ይሄ ዝርዝር መረጃ ነው ያለኝ ይሄንን የኔ ምክትል ያቀን የዘታላ ተነጋግረን እርምጃ እንውሰድ ለፍትህ ይቅረው የተደረገ ጥናት ነው ምነግርህ በተደረገው ጥናት እገሌ ይሄን ያክል 300 ሚሊዮን ወስዷል በቁጥጥር ስር ይዋል ይሄ እገሌ ይሄን ያክል ማሽነሪ ወስዷል በቁጥጥር ስር ይዋል የተባለው እርምጃ እንውሰድ ካልን 2 አመት ነው የመውሰድ ፍላጎት አንዳንዴ ፖለቲካሊ የምታያቸው ነገሮች አሉ ትልልቅ ትግል ውስጥ ትልቅ አስተዋጽኦ ያላቸው ሰዎች ስም ሌሎችንም ይዞ እንዳይጠፋ በሚል ያለው ቀደም ያልኩ የውሸት አንድነት ለማስቀጠል ባደረግነው ጥረት መጨረሻ ላይ ግን የውሸት አንድነት ማስቀጠል አይደለም የመረረኝ ሰዓት እርምጃ መውሰድ አለበት ባልኩበት ሰዓትም እርምጃ እንዲወሰድ ዶክመንት አቅርቤም ሳይቀር ተግባራዊ አልተደረገም እርስ በርስ የመደጋገፍ ፖለቲካል አሁን ያለው እኔን ክድሃል የሚለኝ አመራር ወንጀለኞቹን ዋናዎቹ የራሱ ሰዎች አድርጎ ነው የሚቆጥረው ቢኮዝ የወንጀል ኔትወርክ ነው የወርቅ ንግድ ውስጥ የሚሳተፈው ጀነራል ዋና የሚተማመንበት መሰረት በግልጽ እኮ ባለፈው ሲናገር ሰምታችሁታል አይ አሁን የራሳችን ሰው ስለመጣ ጌታቸውን እንዳደናቀፍ ነው ማደናቀፍ የለብንም ይላል ምክንያቱም ጌታቸውን ያደናቀፍ እንደነበረ ጌታቸውን የሚያደናቀፍበት ምክንያት የስርቆት ኔትወርኩ አካል ስላልሆንኩ ነው ይላ ነገር የለም እኔ ላይ የሚያገኙብኝ አካውንት የለም እኔ ላይ የሚያገኙት መሬት ካርታ የለም ስለዚህ ምክንያት ሁሉም ልንገር አንዳንዴ በጣም ያሳዘነኝ በፌደራል ጋር ያላቸውን ጉዳይ መሬት አስመልስልን እንዲበልልን ምናምን የሚባል እኔን ሸምግልልን ይሉኛል ይሄም ሲፎክሩም ሰው እንደዚህ እንደው ውሸት ነው ምክንያቱም አብዛኛው የሰራዊት አመራር በሰላም የትግራይ ህልውና እስከተረጋገጠ ድረስ ሌላ ጥይት የመተኮስ ፍላጎት የለውም ተገዶ ከገባ ይዋጋል ምንም ጥያቄ የለውም ተገዶ ማለት ኢምፖዝድ ከሆነበት ከዚህ የሚፎክሩት የወርቅ ንግዳቸውን የሰው ዘረፋቸውን ለማስቀጠል የዘረፉትን ብር ይሄ በቁጥር ነው ምነግርህ በቁጥር እና ኃይለ ስላሴ ሌላ ነገር የለው እኔ ውጭ ሀገር ሄደህ ታከም ብዬ በተደጋጋሚ ጠይቄዋለሁ ቪዛ አሰርቼለታለሁ የተወሰኑትን ይዛቸው ወጥቻለሁ እንዲታከሙ እንዲያርፉ ፈልጋለሁ የከፈሉት መስዋዕትነት ያክል ሚተካ አንድ ነገር ግን አዲስ አበባ መምጣት አልችል አትገር ንብረት ይሰጣል 100 ምናምን ሚሊዮን ሸጫለሁ ይላል በተግባር የተረጋገጠ ግን የተዘረፈ ነው ነገር ስለዚህ ሁሉም የሰራዊት አመራሮች ዘርፈዋል የሚል መልእክት እያስተላልፈን የመጣን ውሸት ነው ኃይለ ስላሴን መጥቀስ ያቃተን ኃይለ ስላሴ መጠየቅ ያቃተን አንደኛ ፎካሪ ሆኖ እሱ ለትግራይ ህልውና የበተለየ የሚቆረቆር ሆኖ እንዲቀርብ እናረጋለን ምግብን መጠየቅ ያቃተኝ እሱ የተለየ የሚቆረቆር ሆኖ ግን በዚህ ጉዳይ ውስጥ ገብቶ የማያውቅ ሌላ ጀነራል ከነዚህ ጋር ጀነራሎች ወርቅ ንግድ ውስጥ ገብተዋል ወዘተ ይባላል ወርቅ ንግድ ውስጥ የገቡትን በይፋ መጠየቅ ስላልቻለን ሁሉም በቀንነት ህዝባቸውን የሚያገለግሉትን ሰዎች ሳይቀር በጀነራሊ በማጃመል አንድ ላይ በማድረግ
ለምን አላቀረብናቸውም ለተባለው አንደኛ ይሄ ሲያደናቅፍ ይኖረው ፖለቲካል ሊደርሺፕ ተጠያቂ እንዲሆን አይፈልግም ተጠያቂ እንዲሆን የማይፈልግበት ምክንያት ራሱን ተጠያቂ ስለሆነ ነው የወንጀል ኢንተርፕራይዝ ነው ይሄ ከትግራይ ህዝብ ህልውና ጋር የሚያገናኝ ምንም ነገር የለውም እንዳልኩ ነው አሁን ጌታቸው ከስልጣን አስወግደናል ስለዚህ የፌደራል መንግስቱም በቃ ወደ ሌላ ነገር መግባት ስለማይችል ከኤርትራም ጋር ያለ ግንኙነት ተጠቅመህ የወርቅ ንግድ የማጣጣፍ ኮንትሮባንድ የማጣጣፍ ነው ዋናው አሁን ፍላጎት ያለው ፖለቲካል ሊደርሺፕም እነዚህ የምትላቸው ጥቂት ሰዎችም ቢሆን ግን እንትናቸው ተረታቸው እንደነው ለትግራይ ህዝብ ህልውና አንዴ ምዕራብ እናስመልሳለን አንዴ ደቡብ እናስመልሳለን ማፈሪያ ምን የራስ ህዝብ ጋር ተዋግተህ አይደለም ታስመልሰው ሰው በሰላም የሚያልቅበት ነገር ሁሉ ማሟጠጥ መቻል አለብን ብለን ነው የግል ጥቅሙን መሸፈኛ ብርድ ልብስ መሸፈኛ ስለዚህ በወንጀል የሚጠየቅ ሰው አንዳንድ ይገርመኛል መስዋዕትነት ነው ይላል ውሸታቸው ነው መስዋዕትነት ፍላጎት የላቸው እነሱ መስዋዕት አይፈልጉ በወጣት መስዋዕትነት ነው የሆነ ትርፍ ማትረፍ ይፈልጉት በመሰረቱ እንዲጠየቁ ብለን ጽሁፍ ጥናት ተደርጎ ተረጋግጦ እኔ መጨረሻ ፕሮባብሊ ከ6 ወር በፊት ለፍትህ ቢሮና ለፖሊስ የተወሰኑት ዶክመንት ለጸናውስና እንዲገው አድርጋለሁ በተግባር ይጠይቃሉ ሌላ ጉዳይ ነው ለምሳሌ በዚህ ጉዳይ ላይ ከፍተኛ ተሳትፎ የነበረው ሰዎች ዝውውር ላይ መያዝ አለበት ብለን እናስበው የነበረ ሰው ወደ ውጭ ሀገር ወጥቷል ሌሎች አሉ አሁንም በቃ ንግዱ ተጧጥፎ እንዲቀጥል ቀደም እንዳልኩ ነው ኤርትራ ሰራዊት ማፍረስ አይቻልም በዚህ ምክንያቱም ገንዘብ ያለው ሰዎች ያለው ሊወጣ የሚችለው ማለት ነው ወጣቶች መዋጋት የማይፈልጉ ግን ደግሞ ታፍነው ገንዘብ አውርዱ እንዳይባሉ ስቃይ ውስጥ እንዲቀጥሉ የተደረጉ አላማው እሱ ነው የነበረው ኤርትራን ሰራዊት እናፈርሳለን በሚለው ግን በሺዎች የሚቆጠሩ ሰዎች ሊተራሊ ተሸጠዋል ነገር ይሄ ትግራይ ተወላጆችን ይጨምራል ሀብት አለው የሚባል ሰው የትግራይ ተወላጆች አንዳንድ የሚያደርጉት ምንድነው ገንዘብ የሚቀበሉት ሳይበቃ የትራንስፖርት ሳይቀር ራሳቸው አውቶቡሶች ተከራይተው የትራንስፖርት ከያንዳንዱ ሰው 10 ሺህ መቀበል የት አካውንት መተፋፈር የለም እገሌ የሚባል አካውንት ውስጥ ይገባል አዲስ አበባ ውስጥ ያለ አካውንት ሊሆን ይችላል ካናዳ ውስጥ ያለ አካውንት ሊሆን ይችላል ይሄን ሁሉ በዝርዝር በመናቀው ሁኔታ ነው ምንም አይነት ነገር ልንወስድ ያልቻልነው ስለዚህ ለምን አንወስድም እንግዲህ አንድ ሰው ዱላ ይዞ የሆነ ነገር ማድረግ አይችልም ይሄንን ማስፈጸም ኃላፊነት ያለባቸው ሰዎች አሉ እነሱ እርስ በርስ አንዱን እየተከላከለ የሚቀጥልበት ቅድም እንዳልኩ ነው ማዝ ነው ትልቅ መስዋዕትነት መክፈል ብቻ ሳይሆን ህዝባቸው ነው አሁንም ምንም 5 ሳንቲም 74 ሳንቲም ሳያገኙ ያገለግሉ ያሉ ሰዎች ሳይቀር እንደ ጥፋተኞች እንደ ከዳተኞች የሚቆጠሩበት ኢንቫይሮንመንት ከመፍጠር ጋር ተያዘ እኔ ጥፋት ፈጽም ያለው ማለት ነው ኃይለ ስላሴ ነው የሰረቀው ብዬ መናገር ስችል ጠቅላላ የሰራዊት አመራር ተጠርጣሪ የሚሆንበት ሁኔታ ከመፍጠር አንፃር ምግበኑ የሰረቀው ማለት ተወልደን ይሄን ያደርገው ማለት ስንችል ይሄን ባለማለታችን ምክንያት ሁሉም የትግራይ የጦር የጸጥታ አመራር ተጠርጣሪ የሚሆንበትን ኢንቫይሮንመንት ከመፍጠር የራሴ አስተዋጽኦ አድርጌያለሁ እላለሁ ግን ደግሞ የኔ አቅም ሊሚትድ ነች እንደ አመራር ይሄ ተፈጽሟል ይሄ እርምጃ ወሰድ ብለህ ትእዛዝ ትሰጣለህ ለተባለው ዱላ ይዤ ገሌን በየ መችስ አርጩሜ ይዤ እንትን ምልበት ሁኔታ አለ ስለዚህ መዋቅሩ ፖለቲካ አመራሩ የሚባለው አሁን ስልጣን ጠቅልዬ ይዣለሁ ብሎ የሚያስበው አመራር ይሄንን የክራይም ኔትወርክ ማስቀጠል ነው ይፈልገው አሁን ከገሌ ጋር አብረን ፋኖ ጋር አብሬ ከገሌ ጋር አብሬ የሚል ፉከራው ተሰማለ ያችን የክራይም ኔትወርክ የማስቀጠል ፍላጎት እንጂ የፋኖ አጀንዳ ከትግራይ ህዝብ አጀንዳ ጋር ምን ያክል ይገናኛል ብሎ ተንትኖም አይደለም ውሸት ነው እውነት ለመናገር የኤርትራ መንግስትና ፋኖ ከፌደራል መንግስቱ ጋር ግጭት ውስጥ የገቡት ትግራይ ላይ የተጀመረው ጦርነት በፕሪቶሪያ ምክንያት ጋብ ስላለው ሰው የተጀመረውን ዘመቻ ማጠናቀቅ አልቻልንም የሚል ነው ይሄ በይፋ የተነገረ ነው ይሄ ምን ፕሬዝዳንት ኢሳያስ እኮ ተሆሊፍና ማለት ይሄ ሰው ያደናቀፈን ዘመቻችንን እስከ መጨረሻው መቀለ ተገብቶ የትግራይ ህዝብ ወደ ሁሉም ዓለማት ተበትኑ የሚሞተው ሞቶ ትግራይ የሚባል ኤንቲቲ የሚጠፋበት ሁኔታ አጀንዳ ይዞ የመጣ ኃይል አሁን ከዚህ ኃይል ጋር አትሊስት መሰረታዊ የሆነ ፓክት ፈጥረህ የትግራይ ጥቅም ማረጋገጥ ማዕከል አድርገህ መንቀሳቀስ ያለበት የትግራይ ህዝብ ብሔራዊ ጥቅም ማዕከል ካረክ ቢያንስ ከፌደራል መንግስት ጋር የጀመርከውን አሟጠህ ለመጨረስ ነው መንቀሳቀስ ያለበት ከሌላ ኃይል ጋር አይደለም ተሳትፎነት አለ ከፌደራል መንግስት ጋር ኢትዮጵያ ካለ
ግን ደግሞ ዓለም የሚያቆስ ስምምነት ፈጽሟል ይሄ ኃይል መጽሐፍ ጓደኛ ይላል የብርሃን ልጆች በብርሃን ነው የሚንቀሳቀሱት ነው የሚለው መጽሐፉ ይለኛል በጨለማ መንቀሳቀስ የሚፈልግ ኃይል ብርሃን ከበራ በጣም ይጨንቀዋል ሰላም ለእንደዚህ አይነት ሰዎች ለእንደዚህ አይነት ክሪሚናል ኢንተርፕራይዝ አደጋ ነው የሚሆነው የማጋለጫ ብርሃን ነው ስለዚህ ግርግር በአንድ በላ መንገድ ከመፍጠር ውጪ ሌላ ስራ አለን ብሎ ማያምን ጥቂት ሰዎች እንደፈለጉ የሚዘውሩት ግን አብዛኛው ቅን ኃይል ሆስቴጅ የሆነበት ሁኔታ ነው ያለው ፖለቲካ አመራር ውስጥ ሁሉም አይደለም ጥቂት ሰዎች ናቸው ይሄን ወንጀል ኔትወርክ እስከ መጨረሻው ማስቀጠል ይፈልጉት በቃ ሀገሩ ነፃ ወጥቷል ተብሎ የወርቅ ማሽን ያስገቡ ነው እንዳልኩ ነው እኔ እንኳን በማውቀው ልክ ማሽኖች ኳስ ይያሉ ስልክ ሲደዋወሉ በነበረኝ መረጃ መሰረት የገሌ ማሽን እነዚህ ሰዎች ናቸው እነዚህ ሲፎክሩ ሰማቸው ሰዎች ማሽን ሲያስገቡ የፌደራል ኦፊሻል ደውለው የሆነ ቃ እንደዚህ ገብቶ አስለቅቁልኝ ሲሉ ደግሞ አያፍሩም ደግሞ በቀጥታ አስልካቸው ነው የሚደውሉት ስለዚህ ይሄ ምልህ እኔ የጦርነት ሰለባ እንዳይሆን ተጨማሪ የትግራይ ህዝብ የትግራይ ወጣት ይሄን የወንጀል ኢንተርፕራይዝ ማፍረስ ላይ መረባረብ መቻል አለበት ጥቂት አባላት ነው ያሉት ግን በትግራይ ህዝብ ስም ስለሚምሉ ስለሚገዘቱ ከምንም ነገር በላይ ቀደም እንዳልከው የትግራይ ህዝብ ከህልውናው ጋር ተያዘ ህወሓት ብቻ ነው መፍትሄ የሚል ትርክት ፈጥረው ብዙ ስላደናገሩ ብዙ ነው ይመስሉት ጥቂት ናቸው እንዳልኩ ነው አብዛኛው የሰራዊት አመራር ሰላሙን ይፈልጋል ብቻ ሳይሆን ስርቆት ውስጥ የለም ስርቆት ውስጥ የገቡት ጥቂት ሰዎች ግን ሆስቴጅ አድርገውታል ሁሉ ስለዚህ ድምጽ አላቸው በጣም እኛም ራሳችን መጠየቅ ያለባቸውን እገሌ ብለን እንደመጠየቅ ልንገር የመጀመሪያ ጥናት ስናረግ የህወሓት ሊቀመንበር 7 ሰዎች ነን በዚህ ጉዳይ ላይ የምንወያየው ይሄ ነገር ዝርዝር ባናየው ምክንያቱም ትልልቅ የጦር መሪዎች እዚህ ዘረፍ ውስጥ ስለተገኙ ጉዳችን እንዳይወጣ ብለናል እኔም ራሴ የምር ተስማማሁበት ኋላ ፕሬዚዳንት ኮንኩ ኋላ አትሊስት ሚኒስትሩን ማወቅ አለብኝ ይቅረብልኝ ወረቀቱ አልኩና እንደተቀበልኩ ያየሁት ልንገር አሁን በቁጥጥር ስር ውለዋል የተባለው ሰውዬ ሰኔ 14 ቀን 2014 ዓመተ ምህረት ነው ዶክመንቱን የተወያየንበት ጀነራል በሆነ መንገድ ዝርዝሩን አላየነው ምክንያቱም ሊቀመንበሩ ምን አሉ አይ ዝርዝሩን ብናይ ትልልቅ ሰዎች እዚህ ውስጥ ኢምፕሊኬት ነው አይ ሰኔ 14 2014 ነው የምነግርህ ሐምሌ 14 2014 ሌሎች ሰዎች ብዙ ፖለቲካ ልዩነት አላቸው ተብሎ የተጠረጠሩ እንደፈለጉ ማያዟቸው ሰዎች የሆነ ወንጀል ፈጽመዋል ብሎ በሙስና እንዲያዙ ተደረገ ስለዚህ በህጉ መሰረት በተደረገው ጥናት መሰረት እርምጃ ወሰድን አሉ ሊቀመንበሩ ሰዎች ብዙ አልስማማበትም ነበር ሰዎች መታሰር ግን አጥፍተው ከሆነ መጠየቅ አለባቸው የሚለው ከዛ በሆነ አጋጣሚ ነሐሴ 14 ቀን ነሐሴ 10 ቀን እኔ ኤክስተርናል አፌርስ ሄድ ነኝ ግን ኤክስተርናል አፌርስ ሄድ ብዙ ጊዜ እንትን ስራውን ነው መሰራው እንጂ ቢሮ ውስጥ የሚያግዙኝ ሁለት ሰዎች አሉ አንደኛው አምባሳደርም ስለሆነ ይሄ አሁን በቁጥጥር ስር ዋለ የሚባለው ኃይለ ሊባኖስ ከሊቀመንበሩና ከምክትል ሊቀመንበሩ ጋር ተነጋግሬ ውጭ ሀገር እንዲሄድ ስለተወሰነ እንግሊዝ እንድገባ ድጋፍ ይጻፍልኝ ብሎ ደብዳቤ ግጥም አድርጎ ጻፈ አሁን እኔ ኃላፊ መሆኔን አያውቅም ወደኔ መጣ ደብዳቤው እኔ ምንም ማቀው ነገር የለኝም ምንድነው ያልኩት እኛ አውሮፕላኖች እናስገባ ስለነበረ ከውጭ ይሄ ሚስጥር ማንም ሰው መስማት የለበትም እንኳን ለአውትሳይደር ፖሊት ቢሮ አባላት ምን ባለው ሴንትራል ኮማንድ ምን ባለው ከሰባት አባላት መሃል ይሄንን የተወሰነ ሰው ብቻ እንዲያውቁ ነው ተወሰነ ነበርና ወረቀት ሄጄ ሊቀመንበሩ ሄድኩ እንዴ ምን ነካችሁ እናንተ ለማንም ሰው ነው እንዴ አውሮፕላን ይመጣል ትሄዳላችሁ ይያላችሁ ተወሰኑት ስለዚህ የሰውየው ከምክትል ሊቀመንበሩ ጋር አይ ዶንት ኖ የጋብቻ ይሁን የሌላ አይነት ብቻ ቅርብ ግንኙነት አላችሁ ወይ አላቅም እንደዛ ይባል ኋላ የሰማሁት ነው ወረቀቱን ካየው በኋላ ግን ነሐሴ 14 ምሽት በመጣ ፍላይት ሱዳን ገብቷል እኔ ፕሬዝዳንት ኮንኩ በኋላ ከመቼ ማለት ነው ሚያዚያ 2015 ላይ ዶክመንቱን ስቀበል ያስደነገጠኝ ነገር ያኔ ሰኔ 2014 ላይ 300 ሚሊዮን ወስዷል ከኮምቦልቻ ከመጣ ገንዘብ 300 ሚሊዮን አጉድሏል
ስለዚህ በቁጥጥር ስር ዋለ የተባለ ሰውዬ ነሐሴ 14 ውጭ ሀገር እንዲሄድ ፈቅደውለታል። በምን ምክንያት? ይሄን አንስተነዋል በሁሉም ስብሰባ ባለበት። ለምን ቢዋሽን እንቀጥላለን? ማንም አይደለም። ይሄንን ስናነሳ እገሌን ለሞቀስ አይደለም። እንደሰረቀ ተጠርጣሪ ነው ተብሎ ተጠርጣሪ ሳይሆን ሰርቋል ተጣርቷል ተብሎ በቁጥጥር ስር ዋለ የተባለ ሰው ነው። በቁጥጥር ስር ዋለ የተባለን ሰው ግን ከሁለት ወር በኋላ ሌሎች አስረህ ከሁለት ወር በኋላ እሱ ወደ ውጭ እንዲወጣ ማድረግ አሁን ሁሉም ነገር ተፈቷል ብሎ ምክንያቱም ምን አረጉ? ጸረ ሙስና ይሄን አትሊስት ውጭ ስላለ ክስ በዚህ ላይ መስርቱ በሌሎቹ ላይ እንኳን መሰረት ባንችል ስል ይሄ ክራም ኔትወርክ ፋይናንስ ኦዲተር የሚባሉ ሰዎችን እንትን ብሎ ሎቢ አድርጎ አይ ተሳስተን ነው እንጂ ተቀብለው ነው ነበር የሚል ፋይንዲንግ እንዲያመጡ እየጣሩ ያለ ነው የወጣሁት። it just doesn't make any sense። ዋናው ነገር ደብረጽዮን በመራው ጥናት 300 ሚሊዮን አጉዶላ ይሄ ዶክመንት ይዤው ስለወጣ ምን እንትን ላይ አይችልም። ሁሉም ሰው አለው አሁን ያ ዶክመንት ሁሉም ሰው ማለት ፍትህ ቢሮ አለው፣ ጸረ ሙስና አለው፣ ፖሊስ አለው። ይሄን ፈጽሟል የተባለ ሰውዬ ሰኔ 14 እኔ ቃል ሰኔ 14 2014 ዶክመንቱን ተዋይተን ሐምሌ 14 ሌሎች ሰዎች በቁጥጥር ስር ነው ነሐሴ 14 እሱ ወደ ሱዳን እንዲያርፍ ተደረገ። ይሄን እኔ አሁን ያኔ ባቅ ኖሮ ምን አረግ ነበር ሌላ ጉዳይ ነው። ግን ፕሬዝዳንት ኮልኳና ዶክመንቱ ሳይዝ ደብረጽዮን ጠይቅ ነው ለምን ይሄን አረግ አይ በቃ አስፈላጊ ነው ብለን ስላመንን እሱን ወደ ሱዳን መላክ ለስራችን ወስዳለ። ይሄ ኔትወርክ ነው የክራይም ኔትወርክ ነው ማለት ነው። ከዲያስፖራ የተሰበሰበ ገንዘብ ደላላ ይበላው ብዙ ነው። እኔ ነገር አለ አሁን ኦዲት ተደርጓል ማለት ነው ውሸት ነው።